ሰላም የቻናላችን ቤተሰቦች እንዴት አላችሁ? ዛሬ ይዤላችሁ የመጣሁት ፓርት 2 ክረሽ ላይቭ ላይ እንዴት አድርገን ያለንን ፖይንት ወደ ኮይን ኤክስቼንጅ እናደርጋለን የሚልና ሌሎች አዳዲስ ነገሮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አሁን ወደ ቪዲዮ። እሺ፣ ቀጥታ ሚ የምትሏን አንድ ጊዜ እንነካለን። እሷን ከነካም በኋላ በፓርት 1 ላይ እንደምትመለከቱት እንዴት አድርገን ዊዝድሮ እናደርጋለን በኢትዮጵያ ባንክ እንዲሁም በቴሌብር፣ በንግድ ባንክ፣ በባይናንስ እንዴት አድርገን እንዲሁም ያለንን ወደ ሌሎች አፖች እንዴት አድርገን እንልካለን የሚሉ ነገሮችን እያየን ነበረ። ዛሬ ላይ ደግሞ እንዴት አድርገን ያለንን 100,000 ፖይንት እንዴት አድርገን ኤክስቼንጅ እናደርገዋለን ወይም እንዴት አድርገን ልክ እዚህ ላይ የምትመለከቷት ወደ ሴሊንግ ኮይን እንዴት አድርገን እንልከዋለን ወይም እንዴት እንቀይረዋለን የሚሉ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ 100,000 ስንሞላ ክረሽ ላይቭ ላይ ወደ ኮይን መቀየር እንችላለን። 100,000 ካልሞላን ግን በታምር መቀየር አንችልም። እዚህ ጋር እንደምትመለከቱት 100,000 ሞልቻለሁ። ታች ላይ ሴሊንግ ኮይን የምትላለች እሷን አንድ ጊዜ እንነካለን። እሷን ከነካውኝ በኋላ ወደ ውስጥ ያስገባኛል። 100,000 ካልሞላላችሁ መቀየር አይችልም። 100,000 ካልሞላላችሁ መቀየር አይችልም። እዚህ ጋር እንደምትመለከቱት ዜሮ ነው ያለኝ ላይ ዜሮ ይላል። ምክንያቱም ውስጥ ሴሊንግ አካውንት ላይ ምንም ነገር ስለሌለ ኤጀንት የሆናችሁ ልጆች ይሄ አካውንት ነው ይሄ ሴቲንግ ስላለ ለማንኛውም ሰው መላክም መቀበልም ትችላላችሁ ማለት ነው። ይሄ ለኤጀንቶች ብቻ የሚቻል ነው። ሶ ሪቻርጅ ማድረግ ብንፈልግ በሁለት አይነት መንገድ ሪቻርጅ ማድረግ እንችላለን። አንደኛ ኮይን ሴለር ከሆኑት ለምሳሌ እኔ አሁን ለማንኛውም ሰው መላክ ይችላል፣ ምክንያቱም ኮይን ሴለር ስለሆንኩኝ ማለት ነው። እንዲሁም ከፕላትፎርሙ ኮይን መግዛት እንችላለን። እዚህ ጋር የምትመለከቱት ሪቻርጅ የሚላል እሱን አንድ ጊዜ ነካ ብታደርጉት ያሳየናል። እዚህ ጋር በሁለት አይነት መንገድ፣ አንደኛ ከፕላትፎርሙ በዩኤስዲቲ እና በኢፒ እንድንገዛ ይጠይቀናል። ሁለተኛ ደግሞ በኢፒ እና በዩኤስዲቲ እየገዛችሁ እንዴት እንደምገዙ ቪዲዮ አሳያችኋለሁ፣ ሰራላችኋለሁ። በሱ መንገድ በዩኤስዲቲ መግዛት ትችላላችሁ ከፕላትፎርሙ። እንዲሁም ከሌሎች ልጆች መግዛት ከፈለጋችሁ ወይም ከኤጀንቶች እንዲሁም ከኮይን ሴለሮች መግዛት ከፈለጋችሁ ቴሌግራም፣ ዋትሳፕ ላይ አናግሩኝ። ኮይን በአሪፍ ዋጋ መሸጥ ስለምችል ለእናንተ እሸጥላችኋለሁ ማለት ነው። እንዲሁም በባይናንስ ወይም በኢፒ የምትጠቀሙ ልጆች ካላችሁ ደግሞ ከፕላይ ስቶር እንዴት አድርጋችሁ ነው ከአፑ እንዴት አድርጋችሁ ኮይን እንደምትገዙ ቪዲዮ ሰራላችኋለሁ። አለበለዚያም ፖፖ ላይ እንዴት አድርገን የፖፖ ኮይን ከባይናንስ ወይም በዩኤስዲቲ እንዴት እንገዛለን የሚል ቪዲዮ ሰርችላችኋለሁ። እሱን ማየት ትችላላችሁ። በሱ ልክ ተመሳሳይ ነገር ስላለው ሁለቱም በእሱን እያያችሁ መስራት ስለሚችሉ ወይም መግዛት ስለሚችሉ ገብታችሁ ቼክ አድርጉት። አሁን እኔ የማሳያችሁ እንዴት ነው ያለንኝን 100,000 ፖይንት ወደዚህ ሴሊንግ አካውንቴ የምልከው ነው። ዋናው ጉዳዩ እሱ ነው። አሁን እዚህ ጋር የምትመለከቷት ኤክስቼንጅ የምትላለች እሷን አንድ ጊዜ እንነካለን። እሷን አንድ ጊዜ ስንነካ ከላይ ላይ ያመጣላችኋል። ላይ ምን ይላል? ኤክስቼንጅ ቱ ኤጀንት ዋሌት ይላል። ወደ ኤጀንት ዋሌት ነው። ከምትመለከቱት ፖይንት ምን ያህል ነው? 100,000 አካባቢ አለኝ። 100,000 አካባቢ አለኝ ማለት ነው። ሶ ይሄኛውን እኔ የፈለኩት አሁን እዚህ ጋር እዚች ላይ የምትመለከቷት ኮይን ኤክስቼንጅ የምትላለች ኦል ስንለው ሙሉውን ያለንን አመጡ ኤክስቼንጅ ያደርግልናል። ስለዚህ እዚች ጋር የምትመለከቷት ኦል ስንለው 101,925ቱን በሙሉ ቁጭ አደረገልን። እዚች ላይ ደግሞ የምትመለከቷት ኤክስቼንጅ ሳረገው ወደ 97,848 ኮይን ነው የሚኖርህ እያለኝ ነው። እዚች ጋር የምትመለከቷት የተወሰነውን ያህል ፌ ቆርጧል ማለት ነው። ስለዚህ በዚህ መንገድ እታች ላይ ምን ይለናል? ኮንፊርም ቱ ኤክስቼንጅ ይለናል። እዚህ ጋር ከ100,000 በታይ ብትጽፉለት አይቀበላችሁ። ለምሳሌ እኔ 50,000 ላድርገው አማውንት ብዬ 50,000 ባስቀምጥለት ተመልከቱት፣ አትበራም። ይሄው እዚህ ጋር ኮንፊርም ቱ ኤክስቼንጅ የምትለው አትበራም። ለምን? 100,000 ካልሆነ ኤክስቼንጅ ማድረግ ስለማንችል ማለት ነው። ሶ አሁን እኔ ምን አድርጋታለሁ? ይችን 50,000 የምትለዋን ቀይራትና 100,000 የሚለውን ልክ እንደዚህ ባደረግለት ቀጥታ በራ። ስንት ሆነ? 96,000። 4,000ን ፌ ቆርጦ ማለት ነው። ስለዚህ እኔ ያለኝን ሙላውን ስለሆነ የፈለኩት እዚህ ጋር ኦል የምትለዋን ነካታለሁ። ሶ ኦል የሚለውን ከነካው በኋላ እዚህ ጋር ኮንፊርም ቱ ኤክስቼንጅ የምትላለች እሷን አንድ ጊዜ ነካታለሁ። አር ዩ ሹር ዩ ዋንት ቱ ኤክስቼንጅ ይለናል። የስ ብለን እዚህ ጋር ኮንፊርም የምትለዋን አንድ ጊዜ ነካለን። ልክ እንደዚህ ካደረግን በኋላ
እሱ አውቶማቲካሊ ኤክስቼንጅ ያደርግልናል ማለት ነው። ይሄው ምን ይልናል? ኤክስቼንጅ አድርጎልናል። ወደ 97848 ኮይን አካባቢ ኤክስቼንጅ ያደርገዋል ማለት ነው። ሶ ወደኋላ እንመለስ። ወደኋላ ባክ ስንለው ይሄው እንደምትመለከቱት ወደ 97848 ኮይን ኤክስቼንጅ ያደርገልን ማለት ነው። ስለዚህ ክረሽ ላይቭ ላይ ኤክስቼንጅ ማድረግ ከፈለጋችሁ ልክ አሁን ባሳያችሁ መንገድ ኤክስቼንጅ ማድረግ ትችላላችሁ። እንዲሁም ዊዝድሮ ማድረግ ከፈለጋችሁ መጀመሪያ ባሳያችሁ ሜትድ ዊዝድሮ ማድረግ ትችላላችሁ ማለት ነው። እዚህ ጋር ማሳውቃችሁ ዊዝድሮ ማድረግ የምትፈልጉ ልጆች በባይናንስ ከሆነ ወይም ልክ ከዚህ ባሳያችሁ መንገድ ቲአርሲ ያያችሁን አድሬሳችሁን ወስዳችሁ የምትገዙ ከሆነ ምንድነው ዩኤስዲቲ የሚጠይቃችሁ 20 ዩኤስዲቲ ስትደርሱ ያ ማለት 200,000 ፖይንት ስትደርሱ ነው ማለት ነው። 200,000 ካልደረሳችሁ አትችሉም። 200,000 ካልደረሳችሁ አትችሉም። በኢትዮጵያ ባንኮች ዊዝድሮ ለማድረግ 100,000 ነው። እስካሁን ድረስ 100,000 ነው። ግን በባይናንስ እና በሌሎች እንትኖች ወደ ሌሎች አፖች ለመውሰድ ወይም ወደ ባይናንስ ለመላክ ከፈለጋችሁ የግድ 200,000 ልደርሱ ይገባል ማለት ነው። ለምሳሌ ከዚህ አፕ ወደ ፖፖ መላክ ከፈለጋችሁ ወይም ከፖፖ ወደዚህ ማምጣት ከፈለጋችሁ ከፖፖ ወደዚህ 10 ዩኤስዲቲ ይቻላል። ግን ከዚህ ወደ ፖፖ ወይም ከክረሽ ላይ ወደ ፖፖ እሱ 20 ዩኤስዲቲ ይጠይቃችኋል ማለት ነው። ስለዚህ 200,000 ስትሞሉ ወደ ፖፖ ማዘዝ ትችላላችሁ ማለት ነው። እዛ ኮይን ይገዛል። በሱ መንገድ ምን ማድረግ ትችላላችሁ? ኤክስቼንጅ ማድረግ ትችላላችሁ፣ ማውጣት ትችላላችሁ የሰራችሁትን ማለት ነው። ሌላ ምንድነው ሌሎች ቪዲዮዎች አሉ ምሰራላችሁ ስለ ክረሽ ላይ በደንብ የሚያብራራ ቪዲዮዎች አሉት። ኤጀንት የሆነ ምን ማድረግ እንዳለበት እንዲሁም ሆስት የሆናችሁ ልጆች ምን ማድረግ እንዳለባችሁ በደንብ የሚያሳይ ቪዲዮ ሰራለሁ። ለማንኛውም ይሄን ቪዲዮ የምታዩ አዲስ ልጆች ካላችሁ እና ያልጀመራችሁ ልጆች ካላችሁ በቴሌግራም በዋትስአፕ አውሩኝ። ቀጥታ ከኛ ጋር አብራችሁ መስራት ትችላላችሁ። እንዲሁም ኮይን መሸጥም ሆነ መግዛት የምትፈልጉ ልጆች ካላችሁ እንደዚሁ በዋትስአፕ እና በቴሌግራም አናግሩኝ ማለት ነው። ስለተከታተላችሁን እናመሰግናለን።